ሰላም ጤና ይስጥልኝ። ዛሬ በተለየ ሁኔታ ነው የመጣሁባችሁ ውዶቼ። እንደሚታወቀው እንግዲህ የሙስሊም ኡስታዞች ሙስሊሙ ማህበረሰብ እውነተኛውን አምላክ እውነተኛውን ሃይማኖት እንዳያውቅ ያደረጉበት መንገድ ምንድነው? እሱ መጽሐፍ ቅዱስ ላይ ዕለት ዕለት በመዋሸት ትርጓሜ ሳያቀርቡ በራሳቸው እየተረጎሙ እያጭበረበሩ እዛው እንዲቆዩ ህዝቡን አድርገውት ነበረ። ነገር ግን አሁን እውነትን መግለጥ በመቻላችን እንዲሁም ደግሞ እስልምና የተሳሳተ አስተምሮ መሆኑን ለተከታዮቻቸው በማሳወቃችን ህዝቡ ግራ ተጋብቶ ነው ያለው። እኚህ ግራ የተጋቡ ልክ ጎጆዋ እንደፈረሰባት ወፍ በአየር ላይ ዝም ብላ እየበረረች እንዳለች የሙስሊም እህት ወንድሞቻችን አሁን በጣም ተጨንቀው ማረፊያ አጥተው እየበረሩ ነው ያሉት። ለነኚህ ነፍሳቶች ጸሎት ልናደርግላቸውና ወደ እውነተኛው መንገድ፣ ወደ እውነተኛው ህይወት፣ ወደ እውነተኛው ሃይማኖት እንዲመጡ ጸሎት እናደርጋለን እና ሁላችሁም ወገኖቻችን ጸሎት እንድታደርጉ ላሳስባችሁ ወዳለሁ። ልባቸው ምን ያህል እንደተሰበረ፣ ምን ያህል እንደተጎዱ፣ ምን ያህል እንዳዘኑ እንዲሁም ደግሞ ስለ ሃይማኖታቸው ምንም እንደማያውቁ ከራሳቸው አንደበት ነው ስሙት። አብዛኛው ወጣት እንደሚያነፍተው ምንድነው መጽሐፍ ቅዱስ ብጣሽ መጽሐፍ ቅዱስና ቁርአን የተወሰነች አማርኛ ይዞ በዛ ዲን እንትን ለማለት እየተሯሯጥ ነው። ሀይቀተን ወጣት አሽኻስ አንከተል። ዲን ሊሆነን የሚችለው ዕልም ሊሆነን የሚችለው ዑለማ ስር ቁጭ ብሎ በመማር ነው። አቂዳችንን መንሐጃችንን ጠንክረን እንወቅ። አለበለዚያ ግን አንዱ ሲገፋ አንዱ ሲሄድ በዛ ይሄን ሀይቀተን መጥመማችን ነውና ሀይቀተን የተውሂድ ጉዳይ ይሄን ያክል ድረስ ከማለት ደረጃ ማለት ነው። ተውሂድ ገብቶኛል ስለ ሼኹል ኢስላም ኢብኑ ተይሚያ ያናገራለሁ የሚለው አካል ነው እንግዲህ አንተ ወሃቢይና አንተ ጭቃቢይና አንተ እንትን ብለህ በቃ መባወቀስ ነው የምትፈልገው እንጂ ከዛሬ ጀምረህ ነው ማለት ይሄ የአቂዳን ችግር እስቲ የትኛው ነው ትክክለኛው ብለህ ሂደህ ኪታብ ይዘህ አትቀራም። እኔ ወላሂ ከራሴም ጀምሮ ነው የምናገረው። ይሄ ሐቅ የሆነ ነገር ነው፣ እንቀበል ይገባል። በይነማ አንተ في هذه الحال እንደዚህ እስከሆነ ድረስ የዲናችን እንትን ሁኔታ ዝቅ እያለ ነው የሚሄደው። ግን አንተ ከራስህ ነው የሚጀምረው። ይህን ለውጥ እንደዚህ አይነት ነገርን እንደዚህ አይነት አስተሳሰብ ልትቀርፍ የምትችለው ከራስህ ነው የሚጀምረው። ከራስህ ትክክለኛውን አቂዳን በመማር ገብቶሃል አይደል? በመማር ነው በማወቅ ነው እንጂ እንደዚህ ስለተከራከርክ እንደዚህ ስለሆንክ አይደለም። አንዳንዱ በኮሜንት ዳና አርጎ ስላወራህ በቃ የልቡ የሚያደርስ በቃ እንደው እንንጃ ብቻ ወላሂ አላህ እንደው ቀልብ ይስጠን። እንደው ወላሂ ይሄኛው አርሽ ላይ ነው ካለ ከዲነል ኢስላም ይወጣል ይላል። ይሄኛው ደግሞ ረቢል አርሽ ስተዋ አርሽ ላይ ነው ይላል። ይሄኛው ደግሞ ያለ ቦታ ቢላል መካን ነው ያለ ይላል። አረ የትኛውን ነው የምከተለው ነው? የትኛው ልከተለው ነው እንዴ? ለምንድን ነው የምታወዛግቡ? ለምን አንድ አትሆኑም እናንተ? ለራሳችሁ አልተግባባችሁ። እኛ የትኛውን እንከተል? የትኛው ይግባል? አንደኛው ሰማይ ላይ ነው ይላል፣ አንደኛው ያለ ቦታ ላይ የሚኖረው ይላል፣ አንደኛው በቦታ አለው ይላል፣ አንደኛው ሰማይ ላይ ነው፣ አንደኛው ሰማይ ላይ ነው ያለው ካለ ካፍሯል። የትኛውን ነው እኛ ይዘን የምንሄደው ነው እኮ ጥያቄ። የትኛውን ነው ይዘን የምንሄደው? እኔ ግራ ገብቶኛል። ዝም ብዬ ብቻ በቀን 5 ጊዜ ጸሎት እያደረኩኝ خلاص በቀን 5 እየሰገድኩኝ መኖር ብቻ። አርሽ ስተዋ አርሽ ላይ አይደለም ቢላ መካን አላ መካን እኔ አያገባኝም። በቃ ዝም ብዬ መኖር ብቻ ነው። ካሁን በኋላ ግራ ገብቶኛል። ሁሉ ማወዛጋቢ ነው። መልካም እንደሰማችሁት ነው እንግዲህ እንደሰማችኋቸው ሁሉም እያሉ ያሉት የመጀመሪያው ኡስታዞችም ሲሉ እንደሰማችሁት አሁን ለወጣቱ እያደረገ ያለው ብጣሽ መጽሐፍ ቅዱስ ጥቅስ ዞ ለመከራከር ይሞክራሉ እንጂ ምንም ዕውቀት የላቸውም፣ ስለራሳቸውም አያውቁም። እኛም የተቸገርነው ይሄን ነው። የእኛም መጽሐፍ ቅዱስ ሲያነቡ በስርዓት አንብበው ከፍና ዝቅ ብለው አውዱን ተረድተው ሳይሆን ብጣሽ ጥቅስ የተሰጠቻቸውን ይዘው ነው። ትርጓሜውንም አያዩም። እንደገናም ደግሞ የተለያዩ አባቶችን አስተምሮ ትርጓሜ ከዛ ጋር የተያያዘ አያዩም። እንግዲህ ብጣሽ ጥቅስ ይዘው ነው የሚንቀሳቀሱት። የራሳቸውንም ደግሞ አያውቁም። የራሳቸውን ባለማወቃቸው እኛ ስናስረዳቸው እየተወዛገቡ እንዲሁ ቀን 5 ጊዜ ከመስገድ ውጪ በቀን ውስጥ 5 ጊዜ ከመስገድ ውጪ ምንም እንደማያውቁ ከራሳቸው አንደበት ሲናገሩ ሰምታችኋል። እና እነኚህ ፍጡራን እነኚህ ሰዎች የእግዚአብሔር መንግስት እንዲወርሱ ጸሎት አድርጉላቸው። ጋነም እንዲገቡ ስለማንፈልግ ማለት ነው። በጣም ተጨንቀዋል። እንደተጨነቁ እየተረዳን ስለሆነ እለት እለት የሚደርሱ መረጃዎችም ስላሉ ብዙ ነፍሳት እየዳኑ ነው። እነኚህም ደግሞ ይድኑ ዘንድ ልባቸውን እንዳያደነድኑ እግዚአብሔር በምህረቱ እንዲጎበኛቸው እንዲያስባቸው ጸሎት አድርጉላቸው። ያሳዝናሉና